ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የነጋሪት መረጃ አድማጭ ተመልካቾቻችን እንደምን አላችሁ? ለዕለቱ ዋና ዋና ብለን የያዝናቸውን ዜናዎች ይዘን ቀርበናል። ዜናዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ሁኑ። ህወሓት በፌዴራል መንግስቱ ስም ትግራይ ውስጥ ጥቃት ለማድረስ ማቀዱ ተገለጸ። የህወሓት ቡድን የህዝብ ቁጣን በማነሳሳት ያጣውን የፖለቲካ ተጽዕኖ ለመመለስ የፌዴራል መንግስቱ እንደፈጸመው አስመስሎ በትግራይ ክልል ጥቃት ለማድረስ ማቀዱን ዘሆርን ሪቪው የደህንነት መረጃዎችን ዋቢ አድርጎ ዘግቧል። የዘገባዎቹ ዋና ነጥቦች የሴራው ዝግጅት በዛላምበሳ ከኤርትራ አካላት ጋር በተደረገ ስብሰባ ሀውዜን ቁጥር 2 የተሰኘ የፍንዳታና የማህበራዊ ሚዲያ የሐሰት ዘመቻ እቅድ ተነድፏል። የጥቃቱ ዓላማዎች የህዝብ ቁጣ ለማነሳሳት በኤፈርት ተቋማት፣ ገበያዎች፣ የትራንስፖርት ማዕከላት፣ ሕክምና ተቋማትና የሃይማኖት ቦታዎች ላይ ፍንዳታዎችን ለማድረስ ታቅዷል። ወታደራዊ እንቅስቃሴ በራያ አላዞበል፣ ዋጆ፣ ጥሙጋና ኮረማ አቅጣጫዎች የምሽግ ቁፋሮና የወታደራዊ ስምሪት የተደረገ ሲሆን በጨርጨርና ሌላ ከባድ መሳሪያዎች ተሰልፈዋል። የአካባቢው ወቅታዊ ሁኔታ ባላማጣ፣ ኮረም፣ ቆቦና ኮኔ የትራንስፖርት እንቅስቃሴ በመቆሙ ነዋሪዎች ቀያቸውን እየለቀቁ ይገኛሉም ተብለዋል። የፍርድ ቤቱ ውሳኔዎች ህገ መንግስታዊ ናቸው ተባለ። የፌዴራል ምክር ቤት የጠቅላይ ፍርድ ቤት ሰበር ሰሚ ችሎት ውሳኔዎችን ህገ መንግስታዊ ሲል ሻረ። በሌላ ሰው መሬት ላይ የተገነባ ቤት የመሬቱን ባለይዞታ ባለቤት አያደርግም። የኢፌዴሪ የፌዴሬሽን ምክር ቤት ሰኔ 29 ቀን 2018 ዓ.ም ባካሄደው መደበኛ ጉባኤው የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ቀደም ሲል የሰጣቸውን አስገዳጅ ውሳኔዎች ህገ መንግስታዊ ናቸው ሲል ሽሯታል። በዚህ መሰረት የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሌላ ሰው መሬት ላይ ቤት የሰራ ሰው የቤቱ ባለቤት ይሆናል በማለት በመዝገብ ቁጥር 3011 እና 36638 ላይ የሰጣቸውን አስገዳጅ ውሳኔዎች የፌዴሬሽን ምክር ቤት ህገ መንግስታዊ የሚቃረኑ ናቸው በማለት ውድቅ አድርጎታል። የምክር ቤቱ ውሳኔ እንደሚያመለክተው በመንግስት አካላት ህጋዊ የይዞታ ማረጋገጫ ካርታ የተሰጠው ማንኛውም ሰው የመሬቱ ህጋዊ ባለይዞታ የሆነና በመሬቱ የመጠቀም ህገ መንግስታዊ መብቱ ሙሉ በሙሉ የተጠበቀ ነው። በዚህ መሰረት አንድ ሰው የሌላ ህጋዊ ባለይዞታ በሆነ መሬት ላይ ባለይዞታው ሳይቃወመው እንኳን ቢገነባ የመሬቱ ባለይዞታም ሆነ የቤቱ ሙሉ ባለሀብትነት ወደ ቤቱ ሰሪ አይተላለፍም። የህገ መንግስቱ አንቀጽ 40/7 በመሬት ላይ ንብረት ያፈራ ሰው የንብረቱ ባለቤት ይሆናል የሚለው ድንጋጌ የሚሰራው ህጋዊ የመሬት ባለይዞታነት መብት ላለው አካል እንጂ በሌላ ሰው ይዞታ ላይ ያለ ህጋዊ መሰረት ንብረት ለገነባ ሰው የቤት ባለቤትነት መብት ለመስጠት እንዳልሆነ ምክር ቤቱ አብራርቷል። በመሆኑም ባለይዞታው ሳይቃወም በይዞታው ቤት የሰራ ሰው የሚኖረው ህገ መንግስታዊ መብት ለግንባታው ያወጣውን ወጪ ወይም ግምት ከመሬት ባለይዞታ የመጠበቅ መብት ብቻ መሆኑ ተጠቅሷል። በፊንቴክ ማጭበርበር የተጠረጠሩ አርቲስቶች ያቀረቡት መቃወሚያ ውድቅ ተደረገ። በፊንቴክ ኢንቨስትመንት ሽፋን በተፈጸመ ማጭበርበር የተጠረጠሩት አርቲስቶችና ቲክቶከሮች ያቀረቡትን የክስ መቃወሚያ ፍርድ ቤቱ ሙሉ በሙሉ ውድቅ አድርጓል። ተከሳሾች የሰራነው የማስታወቂያ ስራ እንጂ የኮምፒውተር ማጭበርበር እንጂ አልፈጸምንም ሲሉ ያቀረቡት መቃወሚያ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ውድቅ አድርጎታል። ተከሳሾቹ እግረኛው በተሰኘው የማህበራዊ ሚዲያ ገጽ ላይ መግለጫ መስጠታቸውን ተከትሎ ድርጊቱ በፍትህ ሂደቱ ላይ ተጽዕኖ ያሳድራል በሚል አቃቢ ህግ ባለ 5 ገጽ አቤቱታ አቅርቧል። ፍርድ ቤቱ ጉዳዩን ለማጣራት ጋዜጠኛ ተክለ ሃይማኖት አዳንና ጠበቃ አበበን በችሎታው ተገኝተው የእምነት ክህደት ቃላቸውን እንዲሰጡ ለጥቅምት 2 ቀን 2019 ዓ.ም ተለዋጭ ቀጠሮ ሰጥቷል። ግብጽ ኢትዮጵያ በአባይ ወንዝ ላይ ተጨማሪ ግድቦችን እንድትገነባ አልፈቅድም ስትል አስጠነቀቀች። ግብጽ ኢትዮጵያ በአባይ ወይም ብሉ ናይል ወንዝ ላይ ተጨማሪ የውሃ ግድቦችን እንድትገነባ በፍጹም የማትፈቅድ መሆኑን የሀገሪቱ የውሃ ሀብትና መስኖ ሚኒስተር ሃኒ ዊሊያም አስታውቀዋል። ሚኒስተሩ ይፋዊ መግለጫ የሰጡት ኢትዮጵያ በወንዙ ላይ ተጨማሪ ሃይድሮ ኤሌክትሮኒክ ማመንጫ ፕሮጀክት ልትገነባ ነው መባሉን ተከትሎ ካይሮ በውሃ ደህንነቷ ላይ ያደገባትን ስጋት በድጋሚ ባንጸባረቀችበት ወቅት ነው። ሚኒስተር ሃኒ ዊሊያም በሰጡት ጋዜጣዊ መግለጫ ኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብን ጨምሮ በአጠቃላይ 4 ግድቦችን በወንዙ ላይ ለመገንባት ያወጣችው እቅድ አዲስ አለመሆኑንና ግብጽ ቀድሞውኑ የምታውቀው ጉዳይ መሆኑን ገልጸዋል። ሆኖም የግብጽ መንግስት እነዚህ ተጨማሪ ፕሮጀክቶች ወደፊት እንዲገፉና እንዲተገበሩ ይፈቅዳሉ ወይ? መልሱ አይሆንም ነው ሲሉ ካይሮ የተፋሰሱን የታችኛውን ሀገራት መብት የማይጠብቅና ህጋዊ አሰሪ ውል የለውን ማንኛውም ተቋም አጥብቃ የምትቃወም መሆኗን አረጋግጠዋል። በሌላ
በኩል ሚኒስተሩ ወቅታዊን የአባይ ወንዝ የውሃ ፍሰት አስመልክተው በሰጡ ማብራሪያ እስከ ነሐሴ ወር መጀመሪያ ድረስ ከኢትዮጵያ ከፍተኛ ቦታዎች ወደ ግብጽ የሚፈሰው የውሃ መጠን ከመደበኛ ወቅታዊ አማካይ መጠን በጥቂት ዝቅተኛ መሆኑን ተናግረዋል። ሆኖም በኢትዮጵያ ደጋማ ቦታዎች ያለው የዝናብ ወቅት ገና በጅምር ላይ ያለና እስከ ነሐሴና መስከረም ወራት ድረስ የሚቀጥል በመሆኑ ሁኔታው የከፋ ድርቅ መከሰቱ የሚያሳይ አይደለም ሲሉ አብራርተዋል። ግብጽ ሀገሪቱን የውሃ ደህንነት ለማስጠበቅ የአባይ ወንዝ የጎርፍ ሁኔታን፣ የዝናብ ስርጭትንና የውሃ ፍሰቱን በላቀ የሳተላይትና የሃይድሮሎጂ መረጃ መከታተያ ስርዓት በየዕለቱ እየተከታተለች መሆኗንም ሚኒስተሩ አክለው ገልጸዋል። ዳናይት መክብብ በፍትሐ ብሔር ክስ በነጻ ተሰናበተች። የታዋቂዋ የቲቪ ፕሮግራም አቅራቢና የሶሻል ሚዲያ ተጽዕኖ ፈጣሪ ዳናይት መክብብ ቀርቦባት የነበረው የፍትሐ ብሔር ክስ ውድቅ ተደርጎ በነጻ የተሰናበተች ሲሆን ከክሷ ጋር በተመሳሳይ መዝገብ የተከሰሱ ሌሎች 4 ተከሳሾች ግን ጥፋተኛ ተብለው ገንዘብ እንዲከፍሉ ተወስኖባቸዋል። የፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ 4ኛ ፍትሐ ብሔር ችሎት ሐምሌ 18 ቀን 2018 ዓ.ም በዋለው ችሎት በሰጠው ውሳኔ 5ኛ ተከሳሽ ሆኖ የቀረበችው ዳናይት መክብብ የንግድ ፍቃድ አይታ የማስታወቂያ ስራ የሰራች በመሆኗ በጉዳዩ ላይ ልትጠየቅ አይገባም በሚል ከክሱ በነጻ አሰናብቷታል። ጉዳዩ የተጀመረው 13 ከሳሾች ወደ ውጭ ሀገር እንልካቸዋለን በሚል ከያንዳንዳቸው 437,000 ብር የተቀበለችው የኤቢኤል ኮንስታንቲያል ኃላፊ፣ የተወሰነ የግል ማህበር የቤተልሔም ታደሰ፣ ገሊላ በለጠ፣ አቤል ተስፋዬና የዳናይት መክብብ ክስ በመስመሰረታቸው ነው። ከሳሾቹ የተወሰደብን ገንዘብ እንዲመለስልን በተደጋጋሚ ብንጠይቅም ተከሳሹ ሊመልስልን አልቻለም ሲሉ ለፍርድ ቤት አብራርተው ነበር። እንደ ኢትዮ ካሊንክ ዘገባ ለወራት ክሱን ሲመለከት የቆየው ፍርድ ቤቱ 4 ተከሳሾች ጥፋተኛ ሆነው በመገኘታቸው በነጠላና በአንድነት የተወሰደውን ገንዘብ ለከሳሾቹ እንዲከፍሉ ሲወስን ዳናይት መክብብ ግን በነጻ ተሰናብታለች። በሀገራዊ ምክክር ጉባኤው አመካካሪዎችና ምሁራን ሀሳብ እንዲቀይሩ ለማድረግ ያልተገባ ተጽዕኖ እያሳደሩ መሆኑ ተነገረ። የዘመሙ አካሄዶች ሲታዩ በጊዜውና በወቅቱ እርምት ይደረግባቸዋል የኢትዮጵያ ሀገራዊ ምክክር ኮሚሽን ሲል ገልጿል። 250 ስልታዊ ቡድን አዲስ አበባና ድሬዳዋ የፌዴራል አካል ሆነው እንዲቀጥሉ መግባባት ላይ መደረሱ ተገልጿል። የሀገራዊ የምክክር ጉባኤ በአጀንዳ ጭብጦች ላይ ገለጻና ማብራሪያ እንዲሰጡ የተመደቡ አመካካሪዎች፣ ምሁራንና ቃለ ጉባኤ ያዦች ተመካካሪዎች የሚያነሱት ሀሳብ ባለመቀጠሉ በተለይ የመጡበት ተቋም መሰረት ያደረገ አቋም በመያዝ ተመካካሪዎች ሀሳብ እንዲቀይሩና የምክክር ሂደቱ እንዲዘገይ ተጽዕኖ እያሳደሩ መሆኑን ስማቸው እንዲገለጽ ያልፈለጉ ተመካካሪዎች ገልጸዋል። በተለይ መንግስትን ወክለው የመጡ አመካካሪዎች እንደ የመንግስት አደረጃጀትና አገር ግንባታ ያሉ አጀንዳዎችን በተመለከተ ከምክክሩ ሂደት ባፈነገጠ መልኩ የራሳቸውን ሀሳብ ማንጸባረቃቸውን ምንጮች ተናግረዋል። የመንግስት አደረጃጀት አጀንዳን በተመለከተ እንዲወያዩ በኮሚሽኑ የተመደቡ አመካካሪዎች በዚህ የተነሳ ለቀናቶች ውይይት እንዳይመሩና ማይክ ብቻ እንዳይቀበሉ በማድረግ በእነርሱ ምትክ ደግሞ ከቡድን መሪዎች ተመርጠው ውይይት እንዲመሩ መደረጉን ገልጸዋል። ከነዚህ አልፎ የኮሚሽኑ አመካካሪዎች ውይይት እንዲመሩ የተደረገበት ሁኔታ መኖሩን ጨምረው ተናግረዋል። በዚህ አጀንዳ ሀሳብ በተለይ የተለያዩ የፓርቲዎችን ወክለው የተገኙ ተመካካሪዎች አመልካቾችና በዚህ አጀንዳ ሀሳብ በተለይ የተለያዩ የፓርቲዎችን ወክለው የተገኙ ተመካካሪዎችና የአመካካሪዎች አካሄድ በተመለከተ ቅሬታ አቅርበው ሁኔታውን ከላይ በተገለጸው መንገድ እንዲመሩ መደረጉን ተመካካሪዎቹ ተናግረዋል። ውድ አድማጭ ተመልካቾቻችን የዛሬ ዜናዎቻችን እነዚህን ይመስሉ ነበረ። ቀጣይ በሌላ ዜና እስከምንገናኝ ድረስ ዩቲዩብ ቻናላችንን ሰብስክራይብ እና ላይክ፣ ሼር ማድረጋችሁን አትርሱ። መልካም ቀን ይሁንላችሁ።